ክብር ለጌታ ይሁን። እንደው እኛ እኮ እየዘመሩበት ሲመጡ ሴት ውስጥ የነበረውን ነገር ነው ብለን ሌላ ስጦታ እየጠበቀን ነበረ። ክብር ለጌታ ይሁን። ልጆችን ገና ከልጅነታቸው ለቤተ ክርስቲያን ማስጣትን ማልመድ ማለት ቀላል አይደለም። ይሄ የእናንተ ፍሬ ነው። አጨብጭቡ። የተባረከ ይሁን። እኛ ማስጣት ስንጀምር ወይም ስንሰጥ ከስራችን ያሉ ልጆች ማስጣትን ይለማመዳሉ። ቤተ ክርስቲያን ወደፊት የምትቀጥለው በእኛ ተጀምሮ በእኛ የሚያልቅ ሳይሆን ከስራችን ልጆች ሲኖሩ ነው። እግዚአብሔር ደግሞ ቤተክርስቲያንን ለማስቀጠል ሲፈልግ እግዚአብሔር ልጆችን ይሰጠናል። ክብር ለጌታ ይሁን። ልጅ ተተኪ ትውልድ ነው። የሚቀጥለውን ምዕራፍ እግዚአብሔር በእነሱ ይቀጥላል። እኛ ለነሱ ነው የምንሰጠው። በትራችንን፣ አገልግሎታችንን፣ ቀጣይ ስራችንን ለነሱ ነው የምናሰረክበው። የምንሰጣቸው ልጆች የተሰጡ ሲሆኑ የተባረኩ ሲሆኑ ለቤተ ክርስቲያን አገልግሎት ልባቸውን መንፈሳቸውን የሰጡ ሲሆኑ ቤተ ክርስቲያን እየተባረከች ትሄዳለች። ስለተሰጡን ስጦታዎች እግዚአብሔር የተባረከ ይሁን። እነዚህ ልጆች የእናንተ ልጆች ናቸው። ስለተሰጣችሁ ልጆች ስለገባቸው እውነት ስለበረላቸው እውነት አምላክ እግዚአብሔር የተባረከ ይሁን። እስቲ እናንተ ቆሙና ለጌታ ክብር እንደገና አጨብጭቡ። አምላካችን እግዚአብሔር የተባረከ ይሁን። እጃችንን ወደ እነዚህ ብላቴናዎች እንዘረጋለን። ይዞ የመጡት ከበሮ ነው። እግዚአብሔርን ከምናመልክበት መሳሪያዎች አንዱ ከበሮ ነው። ቀጣውን የአምልኮን መንፈስ ለማስቀጠል ኪቦርድ ብቻ ሳይሆን እዚህ ቤት ከበሮ አለ። ሌላ ጊዜ ደግሞ እኛ እስኪንገዛ ከዚህ ቤት መተን እንወስዳለን ማለት ነው። ሰላም ነው። ለጌታ ክብር እንደገና አጨብጭቡ። የሌላው ነገር አይቶ ወደዚህ አምጥተዋሉና እጃችሁን ዘርጉና እነዚህን ብላቴናዎችን እንባርካቸዋለን። እጃችሁን ዘርጉ። እዚህ ያለን ጉባኤዎች እጃችንን እንዘረጋለን። በጌታ በኢየሱስ ክርስቶስ ስም ጸልየናል። በጥበብ ይደጉ፣ በእውቀት ይደጉ፣ በሞገስ ይደጉ። በጌታ በኢየሱስ ክርስቶስ ስም ተሲቆ የማያልቅ ተቆጥሮ የማያልቅ የበረከት መንፈስ በእነዚህ ልጆች ላይ ይረፍ። ለትውልድ እረፍት ይሆነው፣ ለቤተ ክርስቲያን በረከት ይሆነው፣ ለአንተ የክብር መገለጫ መሳሪያ ይሆነው። እጅ የሚገለጥበት መንፈስ የሚታይባቸው ቀጣይ እግዚአብሔር ጊዜ የምትገለገልባቸው ብላቴናዎች በኢየሱስ ስም ይሆኑ። ባረክናቸው። የሚፈለጉ ልጆች ይሆኑ፣ የሚጠቅሙ ልጆች ይሆኑ። የተወለደው ዮሐንስ ልጅን ከአባት ጋር የሚያስታርቅ ነው፣ የሚጠቅም ነው፣ አሳራፊ ነው፣ ደስታ ሰጪ ነው፣ የበረከት ሰው ነው፣ ፈርቀዳጅ መንገድን የሚጠርግ ነው። ጸለይን በጌታ በኢየሱስ ስም እነዚህ ብላቴናዎች ዮሐንስ ይሆኑ፣ ዮሐንስ ይሆኑ፣ ዮሐንስ ይሆኑ፣ ዮሐንስ ይሆኑ። በእነዚህ ብላቴናዎች መካንነት ይወገድ፣ ነቀፌታ ይወገድ፣ መርገም ይሰበር። ለበረከት ምክንያት ይሆነው፣ ለእድገት ምዕራፍ ምክንያት ይሆነው፣ ለሰላም ምክንያት ይሆነው፣ ለወላጅ አባት ለወላጅ እናት በረከት ይሆነው፣ ለቤተ ክርስቲያን በረከት ይሆነው፣ ለአገር በረከት ይሆነው፣ ለምድሪቱ በረከት ይሆነው። ይህ ከተማ ይቺ ከተማ በእነዚህ ብላቴናዎች ይባረኩ። አገር ገዢ ከዚህ ይወለድ፣ አገር ገዢ ከዚህ ይውጣ፣ ምድሪቱን የሚያገለግል ከዚህ ይውጣ። ሐዋርያ ይሁን፣ ሐዋርያት ይሁኑ፣ ነቢያት ይሁኑ፣ ፓስተሮች ይሁኑ፣ አስተማሪዎች ይሁኑ፣ ወንጌላውያን ከዚህ በኢየሱስ ስም ይወለዱ። የማይረቡ አይኑሩ፣ የማይጠቅሙ አይኑሩ፣ ዘራፊ ቀጣፊ በኢየሱስ ስም አይሁኑ። ቤተሰብ የሚያፍርባቸው ልጆች አይሁኑ። አገር አንገት የሚደፋባቸው ምክንያት አይሁኑ። አንገትን ቀና የሚያረጉ ምድሪትን የሚባርኩ ለሕዝብ ሁሉ እረፍት የሚሆኑ በሱ ምክንያት ቤተክርስቲያን አረፈች የሚባል ትውልድ ከዚህ ትውልድ መካከል ይውጣ። እናመሰግናለን። እግዚአብሔርን ባርኮት እንደገና እልልታችን